Undaunted by the driving rain, a sea of faces awaited at the Palisados airport the arrival of a living legend. To some, he was the King of Kings, the Lion of Judah, even a god. ኢትዮጵያ ራስዋን ከቅኝ ገዢዎች ለሺህ ዓመታት ጠብቃ ኖራለች። የአድዋ ድልና ሁለተኛው የፋሺስት ወረራን በድል መወጣቷ ደግሞ ኩራቱ ለኛ ለኢትዮጵያውያን ብቻ ሳይሆን በዓለም ዙሪያ ላለ የጥቁር ሕዝብ ብሎም የቅኝ ግዛትን ክፉ በትር ለቀመሱ ሕዝቦች በጠቅላላ ነበር። በዚህም ግርማዊ ቀዳማዊ ንጉሠ ነገሥት ኃይለ ሥላሴ በሄዱበት የዓለም ክፍል ሁሉ ደማቅ አቀባበል ይጠብቃቸው ነበር። ከአንዲት የአፍሪካ ሀገር ለዛውም በኢኮኖሚ ያላደገች ሀገር የመጡ ፈጽሞ አይመስልም። በእንግሊዝ፣ አሜሪካ፣ ማላዊ፣ ኬንያ፣ ኔዘርላንድና በጠቅላላው 160 ሀገራትን ጎብኝተዋል። ሰው በጎዳና ፈሶ እጃቸውን ያውለበለቡ ሰላምታ ለመስጠት ይጋፉ ነበር። የአሜሪካ መሪዎች ወደ አየር ማረፊያ ሄደው የሌሎች ሀገራት መሪዎችን መቀበል ስርዓቱ አይፈቅድላቸውም። ጆን ኤፍ ኬኔዲ ፕሬዝዳንት በነበሩበት ጊዜ ቀዳማዊ ኃይለ ሥላሴን መቀበል ፈለጉም፣ ግና አሰራሩ አይፈቅድላቸውም። ሕጉ አየር ማረፊያ እንጂ ባቡር ጣቢያ አይልም ብለው ንጉሡ በባቡር እንዲመጡ አድርገው ባቡር ጣቢያ ድረስ ሄደው ተቀብለዋቸዋል። ይህን ያህል ተቀባይነትና ተጽዕኖ ፈጣሪ ነበሩ። ቀዳማዊ ኃይለ ሥላሴ 160 ያህል ሀገራትን ሲጎበኙ በርካታ ደማቅ አቀባበሎች ተደርገውላቸዋል። ከሁሉም የበለጠ ደማቅ አቀባበል ያገኙት ግን በካሪቢያን ደሴቶች አንዷ በሆነችው በጃማይካ ነበረም። የጃማይካ ሕዝቦች እንዴት ተቀበሏቸው? አሁን ጃማይካ ሲገቡ እንደሚወራው ዝናብ ዘንቧል? በፈረንጆቹ አቆጣጠር ሚያዝያ 21 ቀን 1966 ዓ.ም በጃማይካ መዲና ኪንግስተን ፓሊሳዶስ አየር ማረፊያ አቅራቢያ ከባድ መጨናነቅ ተፈጠረ። 100,000 የሚቆጠሩ የሀገሬው ዜጎች አየር መንገዱን መግቢያና መውጫ ሁሉ ሞልተው ፈሰሱበት። ከልጅ እስከ አዋቂ ከቤት የቀረ አንድም ሰው የሌለ ይመስል የሰው ብዛት አጀብ የሚያስብል ነበር። ከበሮ እየመቱ እየዘፈኑ በደስታ አቀባበል ለማድረግ የተሰበሰቡ ነበሩ። የሚቀበሉት ደግሞ የኛውን የኢትዮጵያ ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴን ነበር። ንጉሠ ነገሥቱ ለአንዳንድ ጃማይካውያን ተራ ሰው አይደሉም። ይልቁንም የመለኮት ባህሪ ያላቸው ሰው ናቸው። ጃማይካውያን በታሪካቸው ብዙ በደልና ግፍ የደረሰባቸው ሕዝቦች ናቸው። በባርነት ወደ አሜሪካ የተጋዙ የአፍሪካ ዝርያ ያላቸው ሕዝቦች ናቸው። ታዲያ የባርነት ሥርዓቱ ከተወገደ በኋላ በፈረቃ በቅኝ ግዛት ሲገዙ ኖረዋል። ለነጻነታቸው ታግለው የእንግሊዝን የቅኝ ቀንበር ሰብረው ነጻ መውጣትም ችለዋል። ኢትዮጵያ የ1988ቱን የአድዋ ድል እንዲሁም የድጋሚ ወረራውን ድል አድርጋ የውጭ ወራሪን እምብኝ ማለቷ ለብዙ የአፍሪካ ሀገራትና የአፍሪካ ዝርያ ላላቸው ሕዝቦች ትልቅ አርአያነት ያለው ተግባር ነበር። ጃማይካውያንም የኢትዮጵያን ድርጊትና ዝና መንፈሳቸውን የሚያድስ ወኔያቸውን የሚያበረታ ነበር። በ20ኛው ክፍለ ዘመን በጃማይካ የተቀጣጠለው የፖለቲካና የኢኮኖሚ ጥያቄን የመፍታት እንዲሁም ወደ መጣንበት ወደ ቀድሞ ምድራችን ወደ አፍሪካ እንመለሳለን የሚለው የማርክስ ጋርቬ ፍልስፍና ደግሞ ቀዳማዊ ኃይለ ሥላሴን እንደ መሲህ እንዲቆጠሩ አደረጋቸው። ማርክስ ጋርቬ ባስተምሮቱ እንዲህ ሲል ተንብዮ ነበር። ወደ አፍሪካ ተመልከቱ። ጥቁር ንጉሥ ዘውድ በደፋ ጊዜ የነጻ መውጫ ቀን ተቃርቧል። ይህ ትንበያው ኢትዮጵያ የነጭ ወራሪዎችን ድል ከማድረጓ ጋር ተያይዞ በጃማይካውያን የራስ ተፈሪያን እምነት መሲሁ ቀዳማዊ ኃይለ ሥላሴ እንደሆኑ ተቆጠሩ። ታዲያ በጃማይካ መዲና በኪንግስተን የኢትዮጵያ አየር መንገድ አውሮፕላን ቀዳማዊ ኃይለ ሥላሴን ይዘው ሲደርስ ተፈጠረ የሚሉት ተአምር ደግሞ
ይበልጥ ለመሲህነታቸው የማረጋገጫ ማህተም ሆኖ የራስ ተፈሪያን እምነትን የተቀላቀሉ ጃማይካን ቁጥርም እንዲጨምር አደረገው። ትለት ፈጽሞ የምትዘነጋ አይደለችም ይላሉ ዴቪድ ካትዝ የተሰኙ ጸሐፊም የቀዳማዊ ኃይለ ሥላሴን ጃማይካ የደረሱበትን ቀን ሲያወሱም በአየር ማረፊያው አቅራቢያ የተሰባሰቡ ቁጥራቸው የበዛው የራስ ተፈሪያን እምነት ተከታዮች ነበሩ። ታዲያ ምሕረት ያስገኝልናል ያሏቸውን መሲያቸውን በአካል ለመመልከት እጅግ ጓግተው ነበር። አንዳንዶች ባንዲራ ይዘው ሌሎች ጽሑፎችን በትልቁ አሳትመው በመያዝ የተቀሩት ከበሮ እየመቱ እየዘፈኑ ነፃ የመውጣት ቀን ተቃርቧል እያሉ በዓይነ ሥጋ ለመመልከት ጠበቁም። ያችለት ለራስታዎች ልዩ ናት። የራስ ተፈሪያን እምነት ተከታዮች ከዛ በፊት በእምነታቸው ምክንያት በፖሊስና በጸጥታ ኃይሎች ይገደሉ ነበር። የኃይለ ሥላሴ መምጣት ግን ለእምነቱ ማቆጥቆጥ መሰረት እንዲሁም መንግስትም የሚያደርስባቸውን ጫና እንዲቀንስላቸው አደረገው። ቀዳማዊ ኃይለ ሥላሴ ለ3 ቀን የሥራ ጉብኝት ጃማይካን ሲረግጡ ይቀበሏቸው የመጡት ጃማይካውያን ወደ አየር ማረፊያው ገብተው ቦታውን ሁሉ አጣበቡት። አውሮፕላኑ አርፎ ህዝቡን ሰላምታ ለመስጠት ወደ በሩ ወጡ። ያን ህዝብ ሲያዩ ንጉሡ አለቀሱም። የማልቀሳቸው ሚስጥር ያን ከቦ የሚጮህ ህዝብ ሲያዩ የህዝቡ ፍቅር፣ ደስታ፣ መሪና አምላክ መፈለጋቸው ልባቸውን ነካው። ህዝቡ ከቁጥጥር ውጭ በመሆኑ ንጉሡ ተመልሰው ወደ አውሮፕላኑ ገቡ። በኋላም የራስታው መሪ ሞርቲመር ፕላኖ በመምጣት ህዝቡ እንዲረጋጋ አደረገ። ንጉሠ ነገሥቱም ከአውሮፕላኑ ወረዱ። The ceremonial welcome that was planned had to be abandoned as the avalanche of men, women and children swept away all semblance of order. ቀዳማዊ ንጉሠ ነገሥት ኃይለ ሥላሴ በካሪቢያን ደሴት ከጃማይካ በተጨማሪ ሌሎች ሀገራትንም ጎብኝተዋል። ከጃማይካ በፊት ትሪንዳድን በኋላም ደግሞ ሃይቲንም ጎብኝተዋል። እነዚህን የካሪቢያን ሀገራት የጎበኙት በተለይም በፋሺስት ኢጣሊያ ወረራ ወቅት ከኢትዮጵያ ጎን በመሆን ኢጣሊያ ለቃ ትወጣ ዘንድ ድምጽ ስለሆኑ ነበር። እነዚህ ሀገራት ለሀገራችን ቅን ሐሳብ ያላቸው ኢትዮጵያን የሚወዱ ናቸው። የጃማይካን ለየት የሚያደርገው የራስ ተፈሪያን እምነት ተከታዮች በመሆናቸው እንዲሁም ከአፄ ኃይለ ሥላሴ ጉብኝት ከ5 ዓመታት በፊት ቀደም ብለው የጃማይካን ልዑክ ንጉሡን ለመጎብኘት አዲስ አበባ ድረስ መጥተው ማግኘታቸው ነው። በልዑኩ የራስ ተፈሪያን እምነት ተከታዮችና የመንግስት ባለስልጣናት ነበሩበት። እናም ንጉሡም በጃማይካ የገጠማቸው አቀባበል ድምቀቱ ያልጠበቁት ቢሆንባቸውም ያከብሯቸው እንደነበርና ከሌሎች ሀገራት የተለየ እንደሚሆን ግምት ነበራቸው። በአየር ማረፊያው ብቻ 12000 ራስ ተፈሪያውያን እንደነበሩ በስፍራው የነበረው ጋዜጠኛ ገልጿል። ራስ ተፈሪያኖች በትንቢት መሲያችን አንድ ቀን ጠዋት በተሰባሰቡ ራስታዎች በላይ ይበራል፣ በረከቱም ይርከፈከፍብናል። አውሮፕላኑ ከምስራቅ በንጋት ተነስቶ ይበራል፣ እንዳረፈም ዝናብ ይዘንባል ብለው ይጠብቁ ነበር። ንጉሠ ነገሥቱ ከአየር ማረፊያው በክፍት መኪና ሆነው ለህዝቡ ሰላምታ እያቀረቡ ጉዞ ጀመሩ። ያንን አቀባበል ፈጽሞ የማልዘነጋው ነው ይላል በወቅቱ ለንጉሡ መኪና በር ከፋች እንዲሆን የተመረጠው ኮፕላንድ ፎርብስ። ያን ሁኔታ ተአምር ብዬ ብጠራው እወዳለሁ። በጣም በኃይል እየዘነበ ነበር። አውሮፕላኑ ደመናውን ሰንጥቆ ሲያልፍ የፀሐይ በሮች ተከፈቱ። አውሮፕላኑ የጃማይካን መሬት እንደተቆናጠጠ ፓይለቱ መስኮቱን ከፍቶ የኢትዮጵያን ባንዲራ አወጣ። ወዲያው በመቶዎች የሚቆጠሩ ሰዎች አውሮፕላኑን ከበቡት። አንዳንዶች መስገድ ጀመሩ። ወዲያው ከበሮ መደለቅ መስፈን ተጀመረ። ቅልጥ ያለ ድግስ መሰለ ሲል ሁኔታውን ያስታውሳል። በጃማይካ ዝናብ ጠፍቶ ረሃብና ችግር በዝቶ ነበር። ድርቅ ሀገሪቱን ሲፈትናት ቆይቶ ንጉሠ ነገሥቱ ይመጣሉ በተባለበት ዕለት ግን ኃይለኛ ዝናብ ዘነበ። በትንቢቱ ንጉሡ ሲደርሱ መዝነብ ይጀምራል ቢባልም ከኃይለኛው ዝናብ በኋላ ልክ እንደቆመ አውሮፕላኑ አረፈ። ፀሐይ ወጥቶ ለአቀባበሉም ያማረ አየር ጸባይ ኖረ። የዝናቡ ነገር እውነተኛ መሲህ መሆናቸውን ይበልጥ እንዲያምኑም አደረጋቸው። ህዝቡ ኃይለ ሥላሴ ሰውየው የእግዚአብሔር ጠቦት የጥቁር ጊዜው አሁን ነው እያለ ይጮህ ነበር።
ንጉሠ ነገሥቱ በሁለተኛው የዓለም ጦርነት ሕይወታቸውን ለከፈሉ ጃማይካውያን የመታሰቢያ ስፍራ በመሄድ የአበባ ጉንጉንም አስቀመጡም። የአፍሪካ አሜሪካዊው መብት ተከራካሪ ማርክስ ጋርቬ መካነ መቃብርንም ጎበኙም። ከዛም ወደ ቤተ መንግሥት ተጓዙም። በመቀጠልም በጃማይካ ብሔራዊ ስቴዲየም ሕዝብ በተሰበሰበበት የእንኳን ደህና መጡ ንግግር በወቅቱ ጠቅላይ ሚኒስትር ዶናልድ ሰንግስተር ተደረገ። ክቡርነቶ ግርማዊ ቀዳማዊ ኃይለ ሥላሴ ወደ ጃማይካ በመምጣቶ በጃማይካ ሕዝብና መንግሥት ስም የተሰማኝን ክብር ልገልጽልዎት እወዳለሁ። ይህ የመጀመሪያ የጃማይካ ጉብኝቶ ታላቅና በጣም ጠቃሚ ሁነት ነው። ይህንን ቀን በተስፋ ስንጠብቀው ነበር። ዛሬ ከኛ መሃል በመገኘቶ በታሪካችን ውስጥ ትልቅ ቦታ የምንሰጠው ነው። የኪንግስተን ከተማ ቁልፍም ለንጉሱ ተበረከተላቸው። የመከላከያ ሰራዊት ማርሽ ቡድንና ተማሪዎችም ዝግጅቶቻቸውን በስታዲየሙ አቀረቡም። በሕዝብ ተወካዮች ምክር ቤት በመገኘትም በአማርኛ ንግግር አደረጉም። ንጉሱን አጅበው ከሄዱ ሰዎች በአንዱም በእንግሊዘኛ ተተረጎመ። የጃማይካ ሕዝብ የጃማይካን ሕዝብ ለመጎብኘት ሁሌም እንመኝ ነበር። አሁን አምላክ ይመስገን ይህ ምኞታችን ተሳክቷል። በዚህም ታላቅ ደስታ ተሰምቶናል። እዚህ ደርሰን የተመለከትነውም ካሰብነው በላይ ሆኖ አግኝተነዋል። በተደረገልን አቀባበል የጃማይካን ሕዝብና መንግስት ከልብ እናመሰግናለን። ቀዳማዊ ኃይለ ሥላሴ በጃማይካ ቆይታቸው የተለያዩ ከፍተኛ የትምህርት ተቋማትንም ጎብኝተዋል። ከዌስት ኢንዲስ ዩኒቨርሲቲ የክብር ዶክተሬት ሲሰጣቸው ስርዓቱን ብዙ ሰው ተከታትሎታል። በጃማይካ በእርዳታ ትምህርት ለመገንባትም መሰረተ ድንጋይ አስቀምጠዋል። በምላሹም ኢትዮጵያውያን ተማሪዎች ጃማይካውያን በሚኮሩበት የዌስት ኢንዲስ ዩኒቨርሲቲ ለማስተማር ቃል ተገባላቸው። በነገራችን ላይ ቀዳማዊ ኃይለ ሥላሴ መሰረተ ድንጋይ ያስቀመጡት ሁለተኛው ደረጃ ትምህርት ቤትን አሰርተው አጠናቀው አስረክበዋል። ከጥቂት ዓመታት በፊትም የቀዳማዊ ኃይለ ሥላሴ ቤተሰቦች ለትምህርት ቤቱ ገንዘብ አሰባስበው ሰጥተዋል። ንጉሠ ነገሥቱም ጃማይካን የተለያዩ ግዛቶችም ተዘዋውረው ጎብኝተዋል። በባቡር ባደረጉት ጉዞ የተለያዩ ቦታዎች ላይ በመቆም ከሕዝቡ ጋርም ተወያይተዋል። የቀዳማዊ ኃይለ ሥላሴ ጃማይካን መጎብኘት በሀገሪቱ ብዙ ተጽዕኖዎችን ፈጥሯል። የራስ ተፈሪያን እምነት ተከታዮች ቁጥር እንዲጨምርም ሆኗል። ምንም እንኳን ንጉሱ ሰው ነኝ ምንም የተለየ ኃይል የለኝም ቢሏቸውም ተከታዮቹ እንደ ትህትና ነው የቆጠሩላቸው። የቦብ ማርሌ ባለቤት ሪታ ማርሌ ኖማን ኖክራይ በተሰኘ ግለ ታሪክ መጽሐፏ በጉብኝታቸው ወቅት በመኪናቸው ውስጥ ሆነው አየቻቸው። እውነት እኚህን ሰው ነው አምላክ የሚሏቸው እያልኩ አብሰልስል ነበር። እስቲ እውነት ኃይል ካላቸው ምልክት ልይ ስል አሰብኩ ትላለች። ወዲያው ወደኔ እጃቸውን አውለበለቡ። መዳፋቸው ላይ ጥቁር ምልክት ተመለከትኩ ስትል ጽፋለች። ሪታ ከዚህ አንስቶ የራስ ተፈሪያን እምነት ተከታይ ሆነች። ሌላው በጉብኝታቸው ሬጌ ከጃማይካ ተነስቶ ዓለምን ሁሉ እንዲቆጣጠር ምክንያት ሆኗል። ንጉሠ ነገሥቱ ከጉብኝታቸው 4 ዓመታት በኋላ ራስ ተፈሪያን የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን እንዲቀበሉ ጳጳስ ላኩም። በዚህም በጊዜው 2000 ያህል ራስ ተፈሪያን የኦርቶዶክስ እምነትን ተቀብለዋል። በፈረንጆቹ ሚያዝያ 21 በእኛ ሚያዝያ 13 ቀዳማዊ ኃይለ ሥላሴ ጃማይካን የጎበኙበት ዕለት በየዓመቱ በራስ ተፈሪያን እምነት ተከታዮች ቅዱስ ቀን ተብሎ ይከበራል። የዛች ዕለት አቀባበል በየትኛውም ዓለም ያልታየ ነው ይባልለታል። ንጉሠ ነገሥቱ በቆይታቸው ማንም እንግዳ ያላደረገውን የጃማይካን የልብ አውታር ነክተዋል። በታሪክ ያልታየ መውደድና ከልብ የመነጨ ፍቅርም በ1000 ኪሎ ሜትር ርቀት ከምትገኝ ሀገር አግኝተዋል። ሰላም